እንዴ አሁን ይሄን ሾርባ ሰበላበት ቆመ ነው የምትሄደው? ቹንግ ፈወሰኝ ነው የምትለው? ማ ይባሰኝ በልቼ ልሯሯጥ ቹንግ ነው ወይ እንዴ አሁን የበርበሬ ሰዓት አለ። ምንድን ነው የሚንጫጫው? ምን እባክህ ወፍጮ ቤት ሆኜ ወፍጮ ቤት ምንድን ነው ዘንድሮም እንደሱ አይነት ነገር አለ እንዴ? አይ ምንድን ነው ፓክድ የሆነ ነገር ተጠቀሙ እንጂ። የት ሆነህ ነው አንተ? እኔማ ትንሽ እኮ ዳድናሞት ቤት ዛሬ ቤቷን ምን ነው ምን ነካቸው? ትንሽ ባለፈው የሆነች ጉቺ ነገር ጃኬት ገዝቼልት ነበርና አትጣ እያልኩት ወጥቶ ይኸው ጉዳ በልቶት ነው መሰለኝ የሰው አይደል ይንቀጠቀጣል ምናምን። ወይኔ አባቴ ጉዳ ምናምን ተከልክላቸው ነበር እና ሲቢ መስጤም ውስጥ ያሳደገኝ አባቴ በዚህ ሰዓት ላይ ተሟሙች አስታምኝ ውለታውን ካልመለስኩ ማን እውነት ነው የኛ አባት ዘጠኝ ሞግዚት ቤቱን ማደጎ ቤት አደረገው። በአንድ ሶስት አይነት ወጥ መስራት የሚችል ሼፍ አስመጥቼ ያው ያለ ምንም ነገር በቃ ሊበላልኝ አልቻለም። ትንሽ እንኳን ቢቀምሱ ዳድባ አንዴ እኮ ነው አንድ ድንች መክተፍ አቅቶሃል እንኳን ሶስት ሼፍ ልታመጣ። ልጄ በእናትህ ላዛኛ በቀኝ ፕሊስ፣ በእናትህ ላዛኛ በቀኝ ፋዘር የሚያራዳል። ዛሬ እንዲህ አልጋ ላይ መውደቁ ናት። ምሳ ቋጥሮ በጂዋገን ነበር የሚያመጣልኝ። ይታይሽ እንግዲህ እንዳይቀዘቅዝብኝ በጂዋገን ምን ይሄ ገርሞሽ ነው እንዴ? እኔ በፊት ምግብ አልበላም ስል እጅና እግሬ በቋንጣ ታስሮ በዱለት ነበር የሚኮረኩመኝ እና አትና ንብረቴን ትቼ ከአንቺ ጋር አብሬ በፍቅር ልኑር እያልኩሽ። ያው የበፊት ህይወቴ በቀን ውስጥ 9 ሴቶች ነበር የሚያለቅሱልኝ። ያው ችግር የለም። ምንም ሞተህ ነው 9 ሴቶች ያለቀሱልህ? ሞተህ ነው አንተ አህያ። ደህና ዋላችሁ ባሻ። ግባ ሞላ። ደህና ነኝ ግባ። እስቲ ይቺን ቀመስባት እስቲ ያዝ። ይቺን ታሽቃብጣለህ። ምን ይዘህ መጣ ደግሞ? አምጡት ጋሽ ሞላ። ምን እዚህ እኮ በመሀል አስተማሚ ነው የሚጎዳው። እግዚአብሔር ይስጥህ ጋሽ ሞላ። አላልተጎዳችሁ። በዛ ላይ የሽማግሌ ጸባይ ይቻል እና ይቺን እስቲ አሽትባት። አሽተህ ለውዙስ ጋሽ ሞላ ለውዙስ ለምጫት አስፎገረ እንዴ ባሻ የሚሻ ነው ለምን ጫት ስለሚሻ ነው ተው። አንተ ግማታ እደናለሁ ለእንደዚህ አይነት ነገር ሲሆን አንተ ስኔክ